ሰላም ሰላም። በዛሬው ክላስ ስለ ፓይተን ቤዚክስ እናያለን። በብዛት ፎከስ የምናደርገው ስለ ቫሪብል ጋር የተገናኘ ቫሪብል ዳታ ታይፕ ጋር የተገናኘ ነው የምናየው ማለት ነው። ስለዚህ መጀመሪያ ላይ ቲዮሪቲካሊ ኢንትሮዲውስ ላድርግላችሁና በመሃል ደግሞ ፕራክቲካሊ እያንዳንዱ ያወራሁት ነገር በተግባር አሳያችኋለሁ። ስለዚህ ይኸው ከኮማንድ እንጀምር። በባለፈው ክላስ አንዳንድ ነገሮች ጽፈን ነበር። ሌሰን 0 የሚለው ላይ ሶፍትዌር እንዴት እንደምንጭን የሚያስፈልጉት ሶፍትዌር ምን አይነት አማራጭ እንዳለን አይተናል። ዛሬ ደግሞ ቤዚክ የሆኑ ኮማንዶች እንዴት እንደምንጠቀም እናያለን። ስለዚህ ባለፈው ያየን ውስጥ ፕሪንት ብለው ብዙ ጊዜ ተጠቅመን ነበር። ፕሪንት የምለው ማለት ነው። ስለዚህ ጥቅሙ ምንድን ነው? ፕሪንት ምንድን ነው የምንለው ለማየት ፕሪንት ማለት ፋንክሽን ሶፍትዌሩን ስንጭን የምናገኛቸው አንዳንድ ፋንክሽኖች አሉ። ስለዚህ አውቶማቲካሊ ኮምፓይለሩ የፓይተን ኮምፓይለር አውቁ ይተረጉምልናል ማለት ነው። ስለዚህ ሚኒንጋቸውን ያውቃል። ፕሪንት ስንል መካኒዝም ቱ ቴል ዩር ፕሮግራም ቱ ቴል ባክ ቱ ዩ። ስለዚህ ፕሮግራሙ ራሱ ከኛ ጋር እንዲያወራ የምናደርግበት መካኒዝም ነው ማለት ነው። ለምሳሌ 2 ቁጥር የሚደምር ፕሮግራም መስራት ትፈልጋላችሁ። ስለዚህ መጀመሪያ ላይ የመጀመሪያውን ቁጥር ሲቀበል ፕሮግራሙ ኦኬ ኢንተር ዘ ፈርስት ነምበር እንዴት፣ ከዛ ያንን ይቀበላል። አሁን ደግሞ ያንን ከተቀበለ በኋላ ሁለተኛው እንዲጠይቅ የምናደርግበት ወይ ደግሞ ለእኛ የሚታይ ነገር ፓርት ዲስፕሌይ የምናደርግበት ሜካኒዝም ፕሪንት ፋንክሽን ነው ማለት ነው። ያንን በቀላሉ በዚህ መልክ ማየት እንችላለን። ፕሪንቲንግ allows Python to talk to us። ለምሳሌ ፕሪንት ሄሎ ወርልድ ካን ኮቴሽን ውስጥ በመክተት ሄሎ ወርልድ የሚለው እንዲያወጣልን ማድረግ እንችላለን። ስለዚህ አንደኛው ጥቅሙ ይሄ ነው። ስለዚህ ፕሪንት ካልን በኋላ ኮቴሽን ውስጥ ስትሪንጉን መክተት አለብን። እዚህ ጋር የምታዩት ከዛ ብራኬት አለ፣ ይከፈታል፣ መጨረሻ ላይ ይዘጋል። ኪወርዶች እንዳለ ፓይተን ውስጥ ያሉት ሎወር ኬዝ ነው የሚጻፉት። ስለዚህ በዚህ መልክ ይጻፋል ማለት ነው። እንመጣበታለን በኋላ ዲሞንስትሬት ስለሚያደርግ። ሌላኛው ጥቅሙ የፕሪንት ፋንክሽን ጥቅም ምንድን ነው? ማቴማቲካል ኦፕሬሽን ራሱ እንዲሰራ ማድረግ እንችላለን። we can utilize it to perform mathematical operation። ለምሳሌ እዚህ ጋር እንደምታዩት ፕሪንት 5 ብዬ 5 አወጣልኝ። ፕሪንት 5 ታይምስ 10 ስል አባዝቶ ነው የሚያወጣልኝ ማለት ነው አውትፑቱን እዚህ ጋር እንደምታዩት። ስለዚህ ይሄኛው ጥቅሙ አንዱ እኛ ጋር እንዲያወራ የምናደርግበት ሜካኒዝም ነው። ሁለተኛው ደግሞ አሪትሜቲክ መስራት እንችላለን ማለት ነው ይህንን ፋንክሽን በመጠቀም። ለምሳሌ አንዳንድ ምሳሌዎች እንስራና ወደዚህ እንመለሳለን። ኦንላይን ነው የምንሰራው ወይ ደግሞ አናኮንዳ ጭናችሁት ከሆነ ያንን መክፈት ነው። ስለዚህ አሁን ቀጥታ እዚህ ላይ ኮላብ ብዬ ነው የሚከፍተው። ጀስት ጂሜል ካላችሁ ይህን በመክፈት ኦንላይን ምንም ሶፍትዌር ሳጭኑ ፓይተን ኤክሰርሳይዝ ማድረግ ትችላላችሁ ማለት ነው። ስለዚህ እዚህ ጋር ይህንን ትንሽ ስክሪኑ ሚኒማይዝ ላድርግና ሳይዙን እዚህ ጋር ኒው ኖትቡክ የምትላለች። ስለዚህ እችን ይከፍታለሁ። then you can give it a name። አውቶማቲካሊ ይሄ ፋይላችሁ ጂ ድራይቫችሁ ላይ ነው የሚያስቀምጠው። ኦኬ ስለዚህ ይሄ መጣልኝ። ስለዚህ ምን አደርጋለሁ? መጀመሪያ ላይ ስም እሰጣለሁ። ለምን ብዙ ፕሮጀክት ልንሰራ ስለምንችል መጀመሪያ ላይ ይሄንን ኤግዛምፕል ወይ ደግሞ ሌሰን 1 በኋላ ለእናንተም ሼር አደርጋለሁ ኮዱን ኮሜንት ስር ስለሚያስቀምጥ ከዛ ማግኘት ትችላላችሁ። ስለዚህ የፕሪንት ፋንክሽን ልናይ ስለሆነ ይሄንን ስንከፍት አሁን እንግዲህ ፕሪንት ብዬ ጽፋለሁ። ከዛ አይነ ኮቴሽን ክሊክ ዊዝ ገድሳ ሌሰን 1። ስለዚህ የምንድን ነው የሚያደርገው? ኮቴሽን ውስጥ ያደረግነውን ዳታ እንዳለ ወደ ስክሪን ይልካል ማለት ነው። ለእኛ እንዲታይ ያደርጋል ማለት ነው። ስለዚህ ቼክ እናድርግ። ራን እያደረግኩ ነው። እዚህ ላይ ክሊክ በማድረግ ፕሌይ ሲምቦል ላይ ስነካ ይህንን ኮድ ይዞ የጉግል ሰርቨር ላይ ራን አድርጎ አውትፑቱን ይመልስልኛል። አሁን እዚህ ጋር እንደምታዩት አውትፑቱ እዚህ ጋር አውጥቶልኛል። ክሊክ ዊዝ ጋድሳ ሌሰን 1 ብሎ አውጥቶልኛል። ስለዚህ አሁን ደግሞ ሌላ ነገር መስራት ፈለግኩ። 2 ነገር ማውጣት ይፈልጋለሁ። ፕሪንት ብዬው the sum of 2 and 3 is ብዬ አሁን ሳም መስራት ይፈልጋሉ ሌላ። ስለዚህ ኮማ አድርጌ 2 + 3 ይላል። እዚህ ጋር ቁጥር ሲሆን ኮቴሽን ውስጥ አይገባ። ይሄኛው እንዳለ ይወጣል። ኮቴሽን ውስጥ የገባ ነገር አስ ኢት ኢዝ ነው የሚወጣው። አሁን ግን እቺ ኮቴሽን ውስጥ ስላልሆነች
አሪትሜቲክ ኦፕሬሽን ነው የሚሰራው፣ ደምሮ ነው የሚነግረን ማለት ነው። ስለዚህ ኢምፓክቱን እንየው። ራን እያደረኩ ነው። እዚህ ጋር እንደምታዩት ዘሳም ኤስዩኤምኢ ብዬ ስለጻፍኩ እዚህ ጋር የሚወጣ እሱ ነው። ስለዚህ አበበ በሶ በላ ብዬ እዚህ ጋር ብጽፍ ያ እንዳለ ነው የሚወጣው ማለት ነው። ኮቴሽን ውስጥ የገባ ነገር አስፒኢስ ነው ወደ ስክሪን የሚሄደው። ስለዚህ እዚህ ጋር ሲሪስ 5 ኮምፒውት የሚደረገው ናት ማለት ነው። ሁለቱንም ይሰራልናል። ይሄን ላጥፋና ኦኬ ይቀመጥ። እዚህ ጋር ልጨምር። አሁን ደግሞ ፕሪንት 3 ታይምስ 5 ፕላስ 2። ስለዚህ ይህን ፕሪንት እያደረኩ ነው። ስለዚህ ምን ያደርጋል? 3 ታይምስ 5 15 ሲደመር 2 17 ነው ብሎ ያወጣል ማለት ነው። እንደዚሁ መዓት ነገር ካለን ደግሞ ኮማ ኮማ እያደረግን መደርደር እንችላለን። ፕሪንት ፋንክሽን ስንጠቀም ፕሪንት ሄሎ ስፔስ ላድርግና ኮማ፣ አሁንም ሌላ ወርልድ ኮማ 2 ታይምስ 5። ስለዚህ በኦርደሩ መሰረት ያስቀምጥልኛል። እዚህ ጋር እንደምታዩት ሄሎ ወጣ፣ ስፔሱ አለ፣ ወርልድ አለ፣ ከዛ 10 አወጣል 2 ታይምስ 5 አድርጎ። እዚህ ጋር ማወቅ ያለባችሁት ምንድን ነው? ፕሪንት ብዬ ኮቴሽን ውስጥ 2 ታይምስ 5 ብል ምንድን ነው የሚወጣው? እስቲ ይህንን ቪዲዮ ፖዝ አድርጉና አስቡት፣ አውትፑቱ ምን እንደሚሆን። ኦኬ ይሄንን አስቡት፣ ምንድን ነው የሚሆነው? ኦኬ መጀመሪያ ላይ ምንድን ነው ያልኩት? ኤኒቲንግ ዛት ዩ ፑት ኢንሳይድ ደብል ኮት ዊል ቢ ፕሪንትድ አስ ኢት ኢዝ። ስለዚህ እኛ ኤክስፔክት የምናደርገው እዚህ ጋር 10 ነው፣ ነገር ግን ኮቴሽን ውስጥ ስላደረግ እንዳለ ነው የሚያወጣ ማለት ነው። ስለዚህ ኮቴሽን ውስጥ የገባ እንዳለ ነው የሚወጣ። ስለዚህ 2 ታይምስ 5 ብሎ ነው የሚያወጣ ማለት ነው። እዚህ ጋር እንደምታዩት ማለት ነው 2 ታይምስ 5 ኦኬ፣ እንጂ 10 አይደለም። ነገር ግን ይሄንን ከኮቴሽን ውጭ ቢያደርግ ደምሮ ነው አባስቶ ነው የሚያወጣልኝ 2 ታይምስ 5 በዚህ መልክ ማለት ነው። አሁን ያወጣል 10 ብሎ ማለት እንደምታዩት። ስለዚህ ኮቴሽን ውስጥ ያደረግነው ነገር እንዳለ ወደ ስክሪን ይሄዳል። ኮቴሽን ውስጥ የሌለው ነገር ደግሞ አሪትሜቲክ ይሆናል ማለት ነው። እስቲ አሁን ደግሞ ስህተት እንስራ። ፐርፐስሊ ፕሪንት ልበልና እዚህ ጋር then I'm going to put something like this 2 times no let's put it አበበ እዚህ ጋር times 2 ምንድን ነው የሚወጣው? አሁን ይሄን እንደዚህ አድርጌ ራም ቢያደርግ ምንድን ነው የሚሆነው? አበበ ጽሁፍ ነው፣ 2 ቁጥር ነው። እንዴት ነው ይሄን የሚያባዛው? ቁጥርና ቁጥር ቢሆን እሺ ያባዛል እንላለን። አሁን እንዴት ነው የሚያደርገው? ስለዚህ ፓይተን ምን ያደርጋል? እዚህ ላይ ምን ብሎ ነው የሚያስበው ካላችሁት፣ አበበ የሚለውን 2 ጊዜ አውጣልኝ ብለን የጠየቅነው ነው የሚመስለው ማለት ነው። ስለዚህ አበበ ብሎ ነው የሚያወጣው እዚህ ጋር እንደምታዩት። ስለዚህ አበበን 1 እስከዚህ ያወጣ፣ በመቀጠል ከዚህ እስከዚህ ያወጣ። 3 ካረኩ 3 ጊዜ አበበን ያወጣል ማለት ነው። እዚህ ጋር እንደምታዩት ስፔስ ካረኩ ሞር ክሊር ነው የሚሆነው። እዚህ ጋር እንደምታዩት ማለት ነው አበበ። ስለዚህ እንደዛ ቁጥር ከሆነ ያባዛል፣ ይሄ ከሆነ ግን ሌላ። እዚህ ጋር ደግሞ ሌላ ስትሪንግ ቢያደርግስ? ኦኬ ሌትስ ሊቭ ዚስ ዋን አስ ኢት ኢዝ። ፕሪንት ብዬው አበበ ታይምስ ከበደ ብልስ ምንድን ነው የሚሆነው? you can't perform a multiplication operation on string data። ለምን? ይሄኛው ስትሪንግ ነው፣ ጽሁፍና ጽሁፍ ማባዛት አንችልም። ስለዚህ can't multiply sequence by none int of type string ይሄን አችልም ብሎ ኤረር መሆኑን ይነግራል ማለት ነው። ስለዚህ ይሄንን ኮፒ ላድርግና እዚች ጋር ሌላ ነገር እንስራው። ደግሞ ፕላስ ደግሞ እናርግ። ፕላስ ቢሆንስ ምንድን ነው የሚሆነው? ፓይተን ላይ 2 ኦፐሬተር ካለን ኤ እና ቢ፣ በመሃሉ ፕላስ ካለ ቁጥር ከሆኑ ይደምራቸዋል፣ ስትሪንግ ከሆነ ደግሞ ኮንካትኔት ያደርጋል። ስለዚህ አበበ ከበደ ነው የሚያደርገው ማለት ነው አሁን። ስለዚህ ፕሪንት ብዬ አበበ ከበደ ስል አበበ ከበደ አድርጎ ነው የሚያወጣልኝ ማለት ነው። እዚህ ጋር ሞር እንዲታይ ስፔስ እናርግና ኮንካትኔት እናርግ፣ በዚህ መልክ ያወጣል ማለት ነው። ስለዚህ ስትሪንግ እና ስትሪንግ ሲሆን ኮንካትኔሽን ነው የሚሆነው። ቁጥር ቢሆን ግን ድምር ነው የሚሆነው ማለት ነው። ዳታ ታይፑን አይቶ ነው ያን የሚወስልልን። 2 + 3 ስል 2 3 አይደለም 5 ነው የሚያወጣ፣ ያንን ደምሮ ማለት ነው። ስለዚህ ያንን ስራ ራሱ ይሰራልናል። ይሄ ነው this is one of the beauty of Python ኦኬ፣ በራሱ ይህንን ስራ ይሰራልን ማለት ነው። ስለዚህ አንድ ኤክሰርሳይዝ ብዬ ያስቀምጥኩት ስላለ እሱን እንስራ። አሁን ምን ይላል እዚህ ጋር? ለምሳሌ ያ ስትሬት ፎርወርድ ነው።
print your name using print command. Okay, ያንን ለማድረግ just code like lit አድርገን print, you may say my name is Gadisa Ulani. just ይሄ ነው quotation ውስጥ ማድረግ ነው ቁጥር አይደለማ ቀጥታ print your favorite three favorite colors የምትወደው color አውጣ ይላል just ኮማ እያደረጋችሁ ያንን መስራት ነው እነዚህም straight forward calculate 2 to the power of 8 2 to the power of 8 so 2 power ከሆነ ምን እናደርጋለን ለዚህ ስታር ሁለት ጊዜ እናርግና 8 እናደርጋለን ስለዚህ አሁን ይሄ ስንት ይሆናል ማለት ነው 256 ብሎ ይነግረናል ማለት ነው ስለዚህ በዚህ መልክ ያንን አሁን ደግሞ ወደሚቀጥለው ቶፒክ እንሂድ ፕሪንት ጋር የተገናኘው ኦልሞስት አይተናል እዚህ ጋር ጀስት ሲሙሌት ለማድረግ ነው ስለዚህ አሁን ምናወራ ምንድነው ስለ ቫሪያብልስ ነው or you can call it the placeholder ብዙ ፕሮግራሚንግ ላንጉዌጅ ላይ ይሄ የተለበደ ለምሳሌ ሁለት ቁጥር ተቀበላችሁ መደመር ትፈልጋላችሁ ስለዚህ መጀመሪያ ላይ የት እንደምታስቀምጡ ማወቅ አለባችሁ የት ነው የሚቀመጠው ሜሞሪ ውስጥ ስለዚህ ስም ሰተን ካላስቀመጥን በኋላ ኮምፒውቴሽን ወይ ደግሞ ካልኩሌሽን ስንሰራ ማግኘት አንችልም ለምን የው ካልኩሌሽን የሚሰራ ኮምፒውተራችን ውስጥ ሲፒዩ ነው ሲፒዩ ውስጥ ደግሞ አሪትሜቲክ ሎጂክ ዩኒት አለ ስለዚህ የሚፈልገውን ዳታ በስሙ ነው ፈልጎ የሚያገኘውና ቫሪያብል የምንለው እሱ ነው ስም መስጠት አለብን ላይክ x = 10 ስንል x is a variable name የሚቀያየር ነው ሜሞሪ ውስጥ የሚቀመጥ ዳታ ስለሆነ ማለት ነው ስለዚህ ያ ያስፈልገናል so we can simply say variables will let you to hold information to be used later ስለዚህ ዳታ ማስቀመጫ ማለት ነው ስለዚህ x = 10 ስንል ያቺ 10ዋ x የሚል ሜሞሪ ሎኬሽን ላይ ሄዳ ትቀመጣለች ማለት ነው ስለዚህ ስም ሰተን ነው የምናስቀምጠው በኋላ ስንፈልግ በስሙ ነው የምናገኘው ማለት ነው ቫሪያብል ይሄ ነው ማለት ለምሳሌ እዚህ ጋር name = ዴቪድ ይላል ስለዚህ ይሄንን ቫሪያብል ኔሙ ይሄኛው ኔም ነው በግራ በኩል ያለው ማለት ነው ስለዚህ ዳቪድ የሚለው የት ነው የሚቀመጠው ኔም ላይ ነው የሚቀመጠው ማለት ነው አውቶማቲካሊ ስትሪንግ የሆነ ዳታ ታይፕ ራም ውስጥ ክሬት ይደረጋል ስሙ ደግሞ ኔም ነው ኤጅ ብለን እዚህ ጋር 24 ብለናል ስለዚህ በኋላ ኤጅ ብለን ስንጠይቅ ቫልዩን ያወጣልናል ማለት ነው ስለዚህ ይህንን ላሳያችሁ ጀስት ግልጽ እንዲሆን እዚህ ጋር ኔም = ገድሳ ሊበልና እዚህ ጋር አንዴ ራን አድርጌያለሁ እሺ እንደዚህ ያደረኩት ስለዚህ አሁን ወደ ተችጄ ኔም ብዬ ቢጠራ ያገኛል ማለት ነው ምን እንደሆነ ኦሬዲ በዚህ ስም የተቀመጠ ዳታ አለ ማለት ነው ራም ውስጥ ምን የሚል ጋዲሳ የሚል አሁን ደግሞ የሌለ ነገር ቢጠይቅ አሁን ኔም ኤጅ የሚል የለም አሁን ኤጅ ብዬ ቢጠይቅ ራም ውስጥ ሄዶ ይፈልግና ያያታልና ኤረር ያወጣል ማለት ነው ስለማያውቅ ምን ይላል ኔም ኤረር ኔም ኤጅ is not defined because ራም ውስጥ በዚህ ስም ክሬት የተደረገው በእኛ ፕሮግራም ወይ ደግሞ በእኛ ፕሮሰስ ክሬት የተደረገው የለም ማለት ነው ስለዚህ ቫሪያብል ኔም ግድ ይላል ማለት ነው በኋላ ሪዩዝ የምናደርግ ከሆነ ያስፈልጋል አሁን ኔም የሚለው ይሰራል ኤጅ የሚለው አይሰራም ማለት ነው ያ አሁን ኤክስፕሌን ያደረኩት ነው እዚህ ጋር አሁን እንዳልነው ቫልዩን ስንፈልግ ፕሪንት ኔም ብለን ብናወጣ ያገኛል እዚህ ጋር እንደምታዩት ሁለት ቫሪያብል አለን ሚድ ኤግዛም የሚል ቫልዩ 35 ነው ፋይናል ኤግዛም የሚል አለ ሌላ ጊዜ ቶታል ስኮር ብለን ድምርም የፈለግነው ነገር እዚሁ ላይ መስራት እንችላለን ማለት ነው ለምሳሌ ጀስት እዚህ ጋር ልመጣና ሚድ ሪዛልት ሊበለው ሚድ ሪዛልት የተማሪው ያመጣው ኦኬ ማትስ ሊበል ማትስ ስኮር = ማትስ ያገኘው ተማሪ 78 ነው ኬሚስትሪ ስኮር ተማሪው ያገኘው 82 ነው ባዮ ስኮር የባዮሎጂ ውጤቱ 95 ነው እንደዛ ብለን ዲፋይን አደረግ አሁን የዚህን ተማሪ አቨሬጁን መስራት እንፈልጋለን ስለዚህ እነዚህ ሶስቱ ካሉ መስራት እንችላለን ፕሌስ ሆልደር ኦሬዲ ስለሰራን ማለት ነው ስለዚህ አሁን እዚህ ጋር ወይ ደግሞ ኮንትሮል ኤምቢ ብዬ አዲስ ሴል ክሬት ማድረግ እንችላለን አዲስ ሴል አሁን ኦሬዲ ይሄን ራን ስላደረግ እዚህ ጋር ምን እላለሁ average = math underscore score maths ነው maths score plus chemistry score plus biology score
ይሄኛው ቶታል ነው የሚሆነው። ስለዚህ ይህንን ቶታል ማለት እንችላለን። ቶታል ከዛ አቨሬጅ ደግሞ ምን ይሆናል? ቶታል ዲቫይድ ባይ ስሪ። ሶስት ሳብጀክት ስለሆነ ማለት ነው። ቶታል ዲቫይድ ባይ ስሪ ይላለው ማለት ነው። ስለዚህ በዚህ መልክ ካለ ያገኛል። ስለዚህ ኢረር አላመጣሁም፣ ቲክ አደረገልኝ አይደለም። ስለዚህ ትክክል ነው ማለት ነው። ስለዚህ አሁን ኦልሬዲ ቫሪያብሉ ስላለኝ ፕሪንት አቨሬጅ ማለት እችላለሁ ማለት ነው። ፕሪንት አቨሬጅ አቨሬጅ ሪዛልቱም ማለት ነው። ኦልሬዲ ደምሯል ሶስቱ። ስለዚህ ማትሪክስ ስንል ኢንዳይሬክትሊ ቫሊዩን እያገኘን ነው። 78 ሲደመር 82 እያደረገ ይሰራል። አውቶማቲካሊ 85 ብሎ አወጣ ማለት ነው። አቨሬጁ የሶስቱን ሰርቶ ማለት ነው። ቶታል ካልኩ ደግሞ ቶታሉን የሚያወጣልኝ የጠየቅ ነው ማለት ነው። ስለዚህ 255 ነው። እዚህ ጋር ባለፈው ክላስ ላይ ያወራሁት ይሄ ነው። ኮቴሽን ውስጥ ይሄ ከገባ ቶታሉ ቫሊዩ ሳይሆን ቶታል የሚል ጽሁፍ ነው የሚወጣል። ስለዚህ በጣም ጥንቃቄ ያስፈልጋል። ቫሪያብል ስንጠራ ኮቴሽን ውስጥ መግባት የለበትም። ቫሪያብል ኮቴሽን ውስጥ ካረግነው ስሙ ነው የሚወጣ እንጂ ቫሊዩ አይደለም ማለት ነው። ስለዚህ ይህንን ተጠንቀቁ። አሁን እዚህ ጋር ቶታል ስላል የወጣልኝ ቶታል የሚለው ጽሁፍ ነው እንጂ እኔ የሚፈልገው ቫሊዩ አይደለም። እዚህ ጋር ይሄ ቶታል ካልኩ ቁጥሩን ነው የሚያወጣልኝ 255 የሚለው ማለት ነው። ይሄ አወጣልኝ። ስለዚህ ይሄን ነው የሚፈልገው። ስለዚህ ቫሪያብል በዚህ መልክ ዲፋይን እናደርጋለን። ኢኳል አድርገን ቫሊዩ እንሰጣለን ማለት ነው። ሶ እዚህ ጋር ኤክስፕሌን ያደረኩት ይሄ ነው። ኦኬ ሶ እዚህ ጋር ምን ይላል? once we have assigned a variable a value we can use it in our code by simply typing its name ስሙን በመጥራት እንጠቀማለን ማለት ነው። ጀስት አሁን የሰራ ነው። ፕሪንት ኔም ስል ኮቴሽን ውስጥ ካርኩ ኔም የሚለው ነው እንጂ ጋዲሳ የሚለው አይወጣም ማለት ነው። ሶ we need to care about this. So here is an exercise. So you are asked to write a program that output this. ስለዚህ ሃይ ማይ ኔም ይልና ከቫሪያብል እቺን እንዲወስድ ነው። ቫሪያብል ላይ ይሄን አስቀምጡና የቀረውን ደግሞ ከዚህ ተጠቀሙ እያልኩ ነው። ስለዚህ እዚህ ጋር እቺ ኔም is equal to አበበ ብለን ዲፋይን እናደርጋለን። ኤጅ ብለን ደግሞ 24 እናርግ። ሶ ወደ ኮድ እንሂድና let me ፔስት እምቢ አለችኝ። ሳምታይምስ እምቢ ይላል እዚህ ላይ ኖት ፓድ ላይ አድርገን መልሰን ስናደርግ ግን ይሰራል አንዳንዴ። ስለዚህ አሁን ኔም is equal to አበበ ሊበል ኮቴሽን ውስጥ ስትሪንግ ስለሆነ ከዛ ኤጅ is equal to 24 አልኩ። በዚህ መልክ እንዲያወጣልን ነው የምንፈልገው። ስለዚህ ፕሪንት ብዬ እዚህ ጋር ይህን እንዳለ ላስቀምጥና እቺን ኮቴሽን ውስጥ እንከታለን። ሃይ ኔም ኢዝ ኮማ ኔም አደርጋለሁ እቺን ኮማ ብዬ ኤንድ እቺ ጋር አይ አም እዛችን ኤጅ አደርጋለሁ ማለት ነው። በቀላሉ እንደዚህ አይነት አውትፑት እንዲኖረኝ። ስለዚህ ሃይ ማይ ኔም ኢዝ ኔም ከዚህ ይወስዳል አበበ የሚለው በራሱ ማለት ነው። ከዚህ ነው የሚወስደው። ኤንድ አይ አም ኤጅ ኢዝ ኦልሶ ቫሪያብል። ስለዚህ ያችን ቀየርኩ። ስለዚህ አሁን ይሄንን ካጠፋው ራን ብናደርግ አሁን ምን ይላል? ሃይ ማይ ኔም ኢዝ አበበ ኤንድ አይ አም 24 ይላል። እቺን ደግሞ ከበደ ካደረኩ ደግሞ ለከበደ ነው የሚሆነው ማለት ነው አውቶማቲካሊ። ሃይ ማይ ኔም ኢዝ ከበደ። ስለዚህ ከበደ የሚለው ከዚህ ነው እየመጣ ያለው ማለት ነው። ሶ በዚህ መልክ ይህንን መስራት እንችላለን። አሁን ወደ ኤክሰርሳይዙ ልመለስ እና ኦልሬዲ አሳይመንቱ እዚህ ጋር ስላለ just we can do it like that. so ለሰው ስም ስንሰጥ እንግዲህ አሁን አበበ ከበደ ምናምን ይሆናል እንጂ ቁጥር የለውም አይደለም። ለሰው ስም ስንሰጥ ማለት ነው like that። ሁሉም ፕሮግራሚንግ ላንጉዌጅ ላይ ስም ስንሰጥ ህጎች አሉ። ኦኬ እነዛን ህግ መከተል አለብን ማለት ነው። ኦልሞስት ተመሳሳይ ህግ ነው ያላቸው። የመጀመሪያ ሩል ምን ይላል? let me check here. የመጀመሪያ ሩል variable must start with a letter or underscore። ስለዚህ በቁጥር በምንም ታምር መጀመር የለበትም እያለ ኢሌጋል ነው የሚሆነው ማለት ነው በቁጥር የምንጀምር ከሆነ። ለምሳሌ ላሳያችሁ ይሄን ሩል ለምን እንደማይሰራ ማለት ነው። ሶ ኮንትሮል ኤምቢ እዚህ ጋር ለምሳሌ 1x is equal to 5 አድርጎታል። ስለዚህ እዚህ ጋር እንደምታዩት በራሱ ቀይ አድርጎታል። መጀመሪያ ራሱ ባን ብትሉም ኢረር ነው የምታገኙት። ለምን? ሩሉ ምን ይላል? variable name must start with a letter or underscore። x ቢሆን ሌተር ነው ቫሊድ ነው። yes አሁን ይሰራል። x is equal to 5 ቢል አይደለም ኢረር የለውም። በአንደርስኮርም ቢጀምር ይሰራል።
yes ምንም ችግር የለውም ማለት ነው። ስለዚህ በዚህ መጀመር አለበት ይላል። ሩል ዋን ቫዮሌት ካረገ አያልፍም። ስለዚህ ቫሪያብል ኔምስ መስት ስታርት ዊዝ ሌተር ኦር አንደርስኮር እንደኛ ሩል ነው። ቫሪያብል ኔምስ ካን ኖት ስታርት ዊዝ ነምበር፣ የአሁኑ ጋር ተመሳሳይ ነው። ቫሪያብል ኔምስ ካን ኦንሊ ኮንቴን አልፋኑሜሪክ ካራክተርስ። ስለዚህ ይሄ ማለት ምንድን ነው? ፓንቹዌሽን ማርክ ወይ ደግሞ ስፔሻል ካራክተር መግባት አይችሉም። የመጀመሪያውን አየን። ሁለተኛ፣ ሶስተኛ፣ አራተኛ ላይ የምንጠቀመው ቁጥር ሊሆን ይችላል፣ ጽሁፍ ሊሆን ይችላል። ፓንቹዌሽን ግን መሆን አይችልም። ዲስፕሩቭ ዳት ፕሩቭ እናርግ። ስለዚህ ለምሳሌ በኋላ ይህንን ሼር ስለሚያደርግላችሁ አሁን ስህተት የሆነውን አስቀምጣለሁ። ኤክስ ኢኳል ቱ ዋን አልኩ። ከነ ኤረሩ እንዲታነቡ ነው። በኋላ ሊንኩ ላይ አስቀምጥላችኋለሁ ክሮስ ቼክ እንድታደርጉ። ደን አዲስ ልክፈትና በአንደርስኮር ግን እንችላለን። አንደርስኮር ኤክስ ኢዝ ኢኳል ቱ ዋን ዲስ ኢዝ ቫሊድ። በአንደርስኮር መጀመር ይችላል። አሁን ደግሞ ምንድነው የምናየው? ይህንኑ ሁለተኛ ሩል እናያለን። በቁጥር ይቻላል ይላል። ስለዚህ ኤክስ ዋን ወይ ደግሞ ኤክስ ቱ ኢዝ ኢኳል ቱ 5 ካል ቫሊድ ነው። ቢኮዝ በጽሁፍ ነው በአልፋኑሜሪክ ነው የሚጀምረው፣ ቁጥር ነው ያለው። ሶ ዳትስ ኦኬ። እዚህ ጋር እንደሚታዩት ማለት ነው። ሌላው ፓንቹዌሽን መሆን የለበትም። ኤክስ ጥያቄ ምልክት 5 ዲስ ኢዝ ኢንቫሊድ። እዚህ ጋር እንደሚታዩት ሲንታክስ ኢረር እያለን ነው። ስለዚህ ይህንን መጣስ የለብንም ማለት ነው። ስለዚህ ይሄ ነው። ሌላው ቫሪያብል ኔምስ አር ኬስ ሴንሲቲቭ። ካፒታል አበቤ እና ስሞል አበቤ የተለያየ ነው። ኦኬ ለምሳሌ ይሄ ምንድን ነው ካላችሁት፣ ሊሴ ኤክስ ካፒታል አደረኩት። ኤክስ ኢዝ ኢኳል ቱ 7 ኦር ሊሴ ኔም ኢዝ ኢኳል ቱ 7 አልኩ። ኔም ኢዝ ኢኳል ቱ አበቤ አልኩት። ኦኬ እዚህ ጋር ያያችሁት ነው። ስለዚህ እዚህ ጋር ሌላ ሴል ልክፈትና ፕሪንት ኔም ልበለው። እዚህ ጋር እንደዚህ ያደረኩት። ይሄኛው ተመሳሳይ ነው አይደለም? በትርጉሙ ካየነው ግን ኔም አያውቅም። ለምን? ወደ አስኪ ኮድ ሲቀየር እያንዳንዱ ሌተር ካፒታል ሌተር እና ስሞል ሌተር የተለያየ ነው። ስለዚህ ይህንን አያውቅም ማለት ነው ኮምፒውተራችን። ይህንን የሚያውቀው ኤንኤኤምኢ ካፒታል የሆነውን ነው የሚያውቀው እንጂ ይህንን አያውቅም። ኦኬ አሁን ሶሪ እዚህ ጋር ልምጣና እዚህ ሴል ላይ ለምሳሌ ፕሪንት ብዬ ያኛው ኔም ካልኩ ይሰራል። አሁን ይሄኛው ይሰራል ስለሚያውቅ። ሶሪ ኦኬ ካፒታል ሌተር ነው አያውቅም። ይሄ ነው በዚህ መልክ ሴቭ ስላደረግ ማለት ነው። ስለዚህ አበቤ የሚለው ነው ያወጣል። ስለዚህ ፓይተን ኢዝ ኬስ ሴንሲቲቭ። ካፒታል አበቤ እና ስሞል ሌተር የተለያየ ነው። ሌላው ቫሪያብል ካኖት ቢ ኪወርድ። ሪዘርቭድ የሆኑ ወይ ደግሞ ስፔሻል ሚኒንግ ያላቸው ኪወርዶች አሉ ወይ ደግሞ ኪወርድ የምንላቸው። ስለዚህ እነሱ ኮምፓይለሩ ራሱ የሚያውቅ ወርዶች ነው እና እንደ ቫሪያብል ኔም እነሱ መጠቀም አንችልም ይላል መጨረሻ ህግ። እነሱ እነማን ናቸው? ለምሳሌ ኤንድ፣ አስ፣ ኢፍ፣ ፕሪንት ምናምን ያለው መጠቀም አንችልም። ደስ ቼክ ዛት እንደ ቫሪያብል ኔም ተጠቅመን ሞክር። እዚህ ጋር ልምጣና ለምሳሌ ፕሪንት የሚለውን ኦልሬዲ እያየን ስለነበር ፕሪንት ኢዝ ኢኳል ቱ አበቤ አልኩት። ይሄ ምንድን ነው የሚሆነው? yes ኦኬ ካፒታል ፕሪንት ይሄኛው ችግር የለውም። ኢፍ ነው። ኢፍ ካልኩ እዚህ ጋር ኤረር ነው የሚሆነው ቢኮዝ ኢፍ ኢዝ ኤ ኪወርድ። ኢፍ እዚህ ሊስት ላይ ስላለ ማለት ነው ከዚህ ውስጥ ስላለ ያንን አያሳልፍም። ይታለች ኢፍ ኤልስ ምናምን የምንላቸው። ስለዚህ እነዚህ ሪዘርቭድ ወርድ እኛ መጠቀም አንችልም ማለት ነው። ኦልሬዲ ተይዟል ስለተያዙ ማለት ለምሳሌ አንድ ቤተሰብ ውስጥ አንድ ሰው ኦልሬዲ ስሙ ቀድሞ አባቱ አበቤ ብሎ ካወጣ ሁለተኛ ላይ የሚወለድ አበቤ አይሆንም ፕሮባብሊ ቢኮዝ ሁለቱም ተመሳሳይ ነገር ሪፌር ስለሚያደርጉ ማለት ነው። ከዛ ማኒፑሌሽን ጋር የተገናኘን ኦልሬዲ አይተናል። ህጉ ምን ይላል? ፓይተን ዊል ኦንሊ ሪሜምበር the last value that you assign to a variable ይላል። መጨረሻ ለምሳሌ ሆቢ ብለን እዚህ ጋር ፉትቦል ብለናል። ሆቢ ብለን ቀጥለን ደግሞ ምን አድርገናል? ባስኬትቦል አለ። ስለዚህ ፕሪንት ብለን ሆቢ ስንል የሚያወጣው መጨረሻ ላይ የቀየርነውን ቫልዩ ነው እንጂ የመጀመሪያው አይደለም ማለት ነው። ጀስት ይህንን ዲሞንስትሬት ለማድረግ
አንዳንድ ኤግዛምፕል ላሳያችሁ። So let me show you some example here. x is equal to 10 አልኩት መጀመሪያ ላይ። ከዛ x equal to 50 አልኩት። ስለዚህ እዚህ ጋር print x ብል የትኛው ነው የሚወጣው? ስለዚህ ምንድን ነው የሚያደርገው? መጀመሪያ ላይ ኤክስ የምትባል ቫሪየብል ወይ ደግሞ ፕሌስ ሆልደር ራም ውስጥ ክሬት ትደረጋለች። ቫሊዩን ነስትር ያደርጋል። ደግመን ያንን ስንጠራ የነበረውን ወደ 50 ይቀይራል። ስለዚህ የሚወጣው 50 ነው እንጂ 10 አይደለም ማለት ነው። አሁን ሌተስት ቫሊዩ ነው የምናወጣው። ኦኬ ቺን ፕሪንት እዚህ ጋር የጻፍነው ናት እየበጠበጠች ያለችው። ሶ የታለች እቺ ፕሪንት ኔም ምንድን ነው ያለው? ኦኬ እንደገና ሪራን ካላረኩ ይሄ እንትንም ቫሪየብሉም ፌል ስላደረገ ሌት ሚ ሪራን ቱስ ያኛውን ካላወጣው where is it name age ኤረሩ ለምን እንደመጣ ለማየት ነው። ያ ራን ኦል ልበል እዚህ ጋር ብዙ ኮድ ስለጻፍ ደረሰ። ኮኔክሽን ወጣ እንዴ? ኦኬ ቲዘር ክሊን ማድረግ አለብኝ ማለት ነው። ይታለ ሪስታርት ኤንድ ራን ኦል። ሶ ሪስታርት እያደረገ ነው እዚህ ጋር እንደምታዩት። ያ እዚህ ጋር እየመጣ ነው። እዚህ ጋር ደርሶ ቆመ። ኦኬ ያወጣ ነው። ኤኒዌይስ ቺስ በኋላ ዳውንሎድ ስለሚያደርግ ለእናንተ ብዬ ፕሪንት እያደረግኩ ነው። እነዚህ ኮኔክሽን ወጥቶ ስለመጣ ነው እንደዚህ የሚሆነው። So let me tick all of this. Right. Yeah. እዚህ ጋር ነው ምንም የቀየርኩት ነገር የለም። እዚህ ጋር እንደምታዩት x equal to 10 x equal to 50 print x አለ። ይሄን ይመጣ። ስለዚህ አሁን ደግሞ ከብቀይር ይሄንን x is equal to 1 ብል መጨረሻ ላይ አፕዴት የተደረገ ነው የሚወጣው ሁሌ ማለት ሌቴስት ቫልዩ ነው የሚወጣው ማለት ነው እዚህ ጋር። ስለዚህ ፒፒቲ ላይ ያሳያችሁት ይሄ ነው ሌቴስት ቫልዩ። it will remember the last value or the last change that was made to that specific variable. the same thing እዚህ ጋር x 5 አለ y is equal to 10 x equal to 0 ላይ print x ስንል እንግዲህ ካረንትሊ ያለውን ቫልዩ ነው የሚያወጣው that's 0። ያው ማኒፑሌሽን መስራት እንችላለን። መልቲፕሊኬሽን አንዱን ቫሪየብል ከሌላ ቫሪየብል ወስደን ክሬት ማድረግ እንችላለን። ለምሳሌ እዚህ ጋር x equal to 10 ይላል then y is equal to x times x ይላል እዚህ ጋር እንደምታዩት። ስለዚህ x ኦልሬዲ ሜሞሪ ውስጥ አለ 10 ሲባዛ በ10 100 ብለው ያወጣል ማለት ነው ስትሬት ፎርዋርድ። yes እዚህ ጋር አዲሽንን መስራት እንችላለን። መጀመሪያ ላይ ነምበር የሚል ቫሪየብል ቫልዩ 5 ነው። ከዛ አንድ ስንጨምር 6 ይሆናል ማለት ነምበር is equal to number plus 1 the previous value plus 1 ማለት ነው። ኦኬ ስለዚህ አንድ ጥያቄ ተጠይቃችኋል እዚህ ጋር። ይሄንን ቪዲዮ ፖዝ አድርጉና በራሳችሁ ሞክሩ። x is equal to 2 ይላል መጀመሪያ ላይ y is equal to x። ስለዚህ አሁን የy ቫልዩ ስንት ነው? 2 ነው ማለት ነው። x ነው ያለ ስለሆነ አሳይን እያደረግን ነው። ይሄንን ኮፒ አድርገን እዚህ ጋር እያስቀመጥን ስለሆነ ስለዚህ ፕሪንት y ስንል ያንን ያወጣልናል። ሶ መልሱ 2 ነው የሚሆነው ማለት ነው። ስለዚህ ሁሌ ሜሞራይዝ ማድረግ ያለብን ኢኳል ሳም ማለት ያው አሳይን እያደረግን ነው ማለት ነው እንጂ ኮምፓሪዝን አይደለም። ከዚህ ጋር የተገናኘ ማወቅ ያለብን የቫሪየብል አይነቶች ማወቅ ያስፈልጋል። ሶ ፈንዳሜንታሊ 4 አይነቶች አሉ ቫሪየብል ዳታ ታይፓቸው ማለት ነው። this is knowing the variable data type is very important because the program needs to know what kind of data you are planning to store on that specific variable.
ስለዚህ ያንን ማወቅ ያስፈልጋል ማለት ነው። ስለዚህ መጀመሪያው ኢንቲጀር የምንለው የተለመደ ቁጥር ማለት ነው። ዴሲማል የሌለው ነገር ኢንቲጀር እንላለን። ስለዚህ 1 2 3 4 የምንላቸው ኢንቲጀር ናቸው ማለት ነው። ቀጥሎ ዴሲማል ያለው ወይ ደግሞ ሆል ነምበር የምንለው ደግሞ ፍሎቲንግ ይባላል። ፍሎት ዳታ ታይፕ ዴሲማል ያለው ማለት ነው። ስለዚህ አሁን ዲቪዥን ምናምን ያለው ኮምፒቲሽን የምንሰራ ከሆነ ለምሳሌ የተማሪ አቨሬጅ የምንሰራ ከሆነ ዳታ ታይፑ ፍሎት ነው የሚሆነው ማለት ነው። ዞሮ ዞሮ ዴሲማል ስለሚኖር። ሌላው ስትሪንግ ጽሁፍ ነገር ካራክተር ካለው ደግሞ ስትሪንግ ይባላል። ስትሪንግ ሁሌ ኮቴሽን ውስጥ ነው የሚቀመጠው። ሌላው የዳታ ታይፕ አይነት ቡሊያን ይባላል። ይሄ ጆርጅ ቡል ዲፋይን ያደረገው ነው። ስለዚህ ይሄ ቫሪያብል ወይ ትሩ ወይ ደግሞ ፎልስ ነው የሚይዘው። ስለዚህ ለዲሲሽን እንጠቀምበታለን። ለምሳሌ በራሳችሁ እንድትሞክሩ ኤክስ ኢዝ ኢኳል ቱ 5 ይላል። ሶ ዋት ኢዝ ዘ ዳታ ታይፕ ኦፍ ኤክስ? ስለዚህ እዚህ ጋር እንደምታዩት ኮቴሽን ውስጥ አይደለም፣ ዴሲማል ነምበር የለውም። ስለዚህ ምንድነው ኢንቲጀር ነው ማለት ነው። ኢንቲጀር ዳታ ታይፕ ዋይ ኢዝ ኢኳል ቱ 5.1። ስለዚህ ይሄ ደግሞ ዴሲማል ነምበር አለው። ሶ ኢት ኢዝ ፍሎት ዳታ ታይፕ ዜድ ኢዝ ኢኳል ቱ 5.1 ይላል። ይሄኛው ቁጥር ይመስለናል፣ ነገር ግን ኮቴሽን ውስጥ ስላለው ምን ይሆናል? ስትሪንግ ነው የሚሆነው ማለት ነው። ኮቴሽን ውስጥ የሚቀመጥ ሁሉ ስትሪንግ ነው። ፎልስ እና ትሩ ብቻ የሚይዝ ከሆነ ደግሞ ቡሊያን ይባላል ማለት ነው። ስለዚህ እነዚህ ፈንዳሜንታል የተባሉ ናቸው። ግን ከዚህ በተጨማሪ ስለ ሊስት አለን፣ ዲክሽነሪ አለ፣ ብዙ አይነት ሴት አለን። ስለዚህ እነሱም በሚቀጥሉት ክላስ ውስጥ እናያለን። ለአሁኑ ግን ስለ ኢንቲጀር፣ ፍሎት፣ ስትሪንግ እነዚህን ዳታ ታይፖች እናያለን። ሶ ፓይተን እንግዲህ ይህንን ታይፑን በራሱ ነው የሚሰራልን። እንደ ሲ ፕላስ ፕላስ ኢንቴክስ ፍሎት ዋይ ብለን ዲፋይን አናደርግም፣ በራሱ ነው የሚሰራልን። ሌትስ ቼክ ዛት። ስለዚህ ለምሳሌ እዚህ ጋር ኮንትሮል ኤምቢ ልበል እና ኤክስ ኢዝ ኢኳል ቱ 2 አልኩ። ኦኬ ዋይ ኢዝ ኢኳል ቱ 2.1 አልኩ። ዜድ ኢዝ ኢኳል ቱ 2.2 ኤ ኢዝ ኢኳል ቱ ፎልስ አልኩት። ሶሪ ፎልስን ጽፍ በዚህ መልክ መሆን አለበት። ኬስ ሴንሲቲቭ ነው። ትክክል ሲሆን ከለሩ ራሱ ብሉ ይሆናል። ስለዚህ ራን አረግኩ። ስለዚህ አሁን ታይፑን ማወቅ እንፈልጋለን። አሁን ታይፑን ከፈለግ ዳታ ታይፑ እስቲ ፓይተኑ ዳታ ታይፑ ምንድን ነው ያለው የኤክስን ይኸው እኛ እናውቃለን። ይሄ ቁጥር ብቻ ስለሆነ ዳታ ታይፑ ኢንቲጀር መሆን አለበት። ስለዚህ ቼክ እናደርግ። እዚህ ጋር እንደምታዩት ኢንት ያለ ኢንቲጀር ነው እያለ ነው። ስለዚህ በራሱ ሰርቶ ነው ማለት ነው። ሌትስ ዱ ፎር ዋይ ታይፕ ኦፍ ሚኒማይዝ ላርክ ሊትል ቢት ታይፕ ኦፍ ዋይ። ስለዚህ እዚህ ጋር እንደምታዩት እያወጣ ነው፣ ፍሎት እያለን ነው የዋይ የዘድስ ታይፕ ኦፍ ዘድ ኮቴሽን ውስጥ ያለው ነገር ሁሌ ስትሪንግ ነው። ስለዚህ ስትሪንግ ብሎናል። ሌትስ ቼክ ፎር ኤ። የኤን ደግሞ ምን እያለ ነው? ቡል ነው እያለ ነው። ቡል ያለው ማለት ነው ዳታ ታይፑ። አንዳንዴ ከአንድ ዳታ ታይፕ ወደ ሌላ መቀየር እንችላለን ካስፈለግን። ይሄ ኤግዛምፕሉ ለማሳየት ነው። ስለዚህ ኮንቨርት ማድረግ እንችላለን። ለምሳሌ ኢንቲጀር እና ፍሎት ቁጥር ናቸው ሁለቱም። ስለዚህ አንዱ ወደ ሌላ መውሰድ እንችላለን። ግን ስትሪንግ ሲሆን አንችልም፣ ውስጥ ያለው ቁጥር ካልሆነ ማለት ነው። ስለዚህ ከአንድ ወደ ሌላ መቀየር እንችላለን። ሶ ሌትስ ዱ ዛት። ለምሳሌ መጀመሪያ ላይ ያለው ኤክስ ኢንቲጀር ነው። ኤክሱን ወደ ፍሎት መቀየር ፈለግኩት። ስለዚህ ምን ይላሉ? ኤክስ ኢኳል ቱ ፍሎት ኦፍ ኤክስ ይላለሁ። ስለዚህ አውቶማቲካሊ ኤክስን ወደ ፍሎት ይቀይራል ማለት ነው። ስለዚህ ይህን ራን እያደረኩ ነው። ስለዚህ አሁን ዳታ ታይፑን እንጠይቅ፣ የኤክስ ዳታ ታይፕ ምን እንደሆነ ማለት ነው። ታይፕ ኦፍ ኤክስ እዚህ ጋር እንደምታዩት ምን እያለ ነው? ፍሎት እያለ ነው። ስለዚህ ኢትስ ፖሲብል ቱ ኮንቨርት ዋን ዳታ ታይፕ ቱ አናዘር ዳታ ታይፕ ኮምፓቲብል ከሆነ የምንቀይረው። ለምሳሌ እዚህ ጋር አንድ ኤግዛምፕል ልጨምርላቸው እና ሌት ሚ define another variable first number is equal to 2 አልኩት። አሁን እዚህ ጋር እንደምታዩት ዳታ ታይፑ ስትሪንግ ነው ኮቴሽን ውስጥ ስላለ፣ ነገር ግን ይሄንን ወደ ኢንቲጀር መቀየር ይችላል። ለምን? ቁጥር ብቻ ስለሆነ እዚህ ውስጥ ያለው። ስለዚህ አሁን let's define another variable b is equal to integer of first number ወደ ኢንቲጀር ቀይር።
ከዛ ታይፕ ኦፍ ቢም ቢጠይቅ ኢንቲጀር ነው የሚሆነው ማለት ነው። አውቶማቲካሊ ይቀይራል እዚህ ጋር እንደሚታዩት። ነገር ግን ይሄ እዚህ ጋር ኤ ቢጨምር አሁን አይሆንም፣ ምቹ አይደለም፣ ኮምፓቲብል አይደለም እና ኤረር ነው የሚሆነው ማለት ነው። መቀየር አይችልም። እዚህ ጋር እንደሚታዩት ኤረር ነው ያወጣው። ሶ ዲስ ኢዝ ኖት ፖሲብል። ስለዚህ ይሄ እንዲመጣ አንፈልግም ማለት ነው። ይሄኛው ይቻላል። በኋላ ይህን ሪፌር ስለምታደርጉ ላስቀምጥና ሁለቱ ኤግዛምፕል እዚህ ጋር 2a ካልኩ ግን ኤረር ነው የሚሆነው ማለት ነው። በዚህ መልክ ነው የሚያወጣው። ሶ ዳታ ታይፕ ኮንቨርሽን ይቻላል ማለት ነው። ኦኬ ይህንን አሁን ያወራሁት ነው በምሳሌ መልክ። ኤክሰርሳይዝ ይኸው ቫሪብል ዳታ ታይፑን ገስ አድርጉት እስቲ። ይህንን ቪዲዮ ፖዝ አድርጉና ኤክስ ምንድን ነው ዳታ ታይፕ? ቁጥር ነው አይደለም? ዴሲማል የለው። ሶ ኢትስ ኢንቲጀር። ዴሲማል ካለው ምን ይባላል? ፍሎት። ኮቴሽን ውስጥ የገባ ከሆነ ደግሞ ስትሪንግ ነው የሚባለው ማለት ነው። ካን ሪፈር ቱ ዛት በዚህ መልክ ማለት ነው። ሶ ሂር ዊ ዱ ሃቭ ሳም ኤክሰርሳይዝ። ሶ ክሬት ኤ ቫሪብል ፓይ። ፓይ የሚል ቫሪብል ዲፋይን አድርግ ይላል። ቫሊዩን ደግሞ 3.14 አድርግ። ራዲየስ ጨምርና ኤሪያውን ካልኩሌት አድርግ እያለን ነው። ስለዚህ ያንን የምንሰራ ከሆነ በዚህ መልክ ኮድ መጻፍ ትችላላችሁ። ፓይ ኢዝ ኢኳል ቱ 3.14 ራዲየስ። ስለዚህ ኤሪያው ፓይ አር ስኩዌር የሚባለው በዚህ መልክ መጻፍ እንችላለን። ፓይ ታይምስ ራዲየስ አር ስኩዌር ለማለት ነው። ሰርከምፈረንሱን ደግሞ 2 ፓይ አር አድርገን ይህን አድርገን መስራት እንችላለን ማለት ነው። ስለዚህ ቫሪብል ጋር የተገናኘ ይህን ይመስላል። ጥያቄ ካላችሁ ኮመንት ላይ መጻፍ ትችላላችሁ። መጨረሻ ላይ ስለ ኮመንት ማወቅም ያስፈልጋል። ፕሮግራሙን ላይ ስንጽፍ ዲስክሪፕሽን መጨመር አለብን። ስለዚህ ዲስክሪፕሽኑ ስለ ፕሮግራሙ፣ ለምሳሌ እኔ የራሴ ሶፍትዌር ሰራውና ከኔ ጋር የሚሰራ ሌላ ፕሮግራመር ካለ እሱ እንዲረዳ እኔ የተጠቀምኩትን ቫሪብል እኔ ምን እንደሆነ ለመግለጽ ዲስክሪፕሽን መጻፍ ያስፈልጋል ማለት ዩ ኒድ ቱ ራይት ኤ ኮመንት። ስለዚህ ፓይተን ሁለት አይነት ኮመንት ሰፖርት ያደርጋል እንደ ሌላኛው። ዋን ላይን አንድ ላይን ብቻ ኮመንት ማድረግ ከተፈለገ ወይ ደግሞ መልቲ ላይን ከሆነ ሶ ለሪዴቢሊቲ ነው ዋናው ኮሜንት የምንጠቀመው ቱ ኢንሃንስ ሪዴቢሊቲ ኦፍ ዘ ኮድ። ስለዚህ ኮሜንት ስንል በኮምፓይለር ኢግኖር የሚደረግ ግን ፕሮግራመሩ አንደርስታንድ የሚያደርግ የኮዱ ፓርት ማለት ነው። ስለዚህ ሁለት አማራጭ አለ። እዚህ ጋር የምታዩት አንድ ላይን ኮሜንት ማድረግ ስንፈልግ ሃሽ እናደርጋለን። ሲ ፕላስ ፕላስ ላይ ደብል ስላሽ እንደምናደርገው እዚህ ጋር ሃሽ ይደረጋል። መልቲ ላይን ከሆነ ደግሞ እንደዚህ ሲንግል ኮቶችን ተጠቅመን ያንን መስራት እንችላለን። 3 ሲንግል ኮት ማለት ነው። ሶ ሲንግል ላይን ኮመንት አለ። ያንን ማድረግ ስንፈልግ ሃሽ እንጠቀማለን። ሃሽ ዲስ ፕሮግራም ፕሪንት ስንል አሁን ይሄኛው ሃሽ ሲምቦል ሲያገኝ ይዘላል ማለት ነው። ይህንን ፓርት ይዘላል። ሌላኛው ደግሞ 3 ሲሆን በዚህ መልክ እንደ ዶክ ስትሪንግ አድርገን በዚህ መልክ ማስቀመጥ እንችላለን ማለት ነው። ሶ አሁን ኤክሰርሳይዝ እናይና ኮሜንት ጋር የተገናኘ እዚች ጋር control MB, let me take here እዚህ ጋር ለምሳሌ እዚህ ኮድ ላይ the program to add two numbers a is equal to 2, b is equal to 5, sum is equal to a plus b, print result ኮቴሽን ውስጥ የገባ እንዳለ ይወጣል ብለናል። ስለዚህ ሳም ደግሞ ቫሪብል ስለሆነ ውጭ ነው የምናስቀምጠው። ስለዚህ አሁን ይህን ራን ቢያደርግ እዚህ ጋር እንደምታዩት በሃሽ የተጀመረው ኮድ ምንም ሪዛልት ላይ አልወጣም። ስለዚህ ኮምፓይለር ይሄን ይዘላል ማለት ዲዘል እያደረግን ነው። ይሄ ለኛ ነው ለፕሮግራመሩ ዲስክሪፕሽን ለመጨመር የምንጠቀም ጽሁፍ ነው ማለት ነው። ስለ ፕሮግራሙ it is developed by ምናምን ብለን። ስለዚህ ሌላ አማራጭ ደግሞ ሲንግል ኮት በማስራት ሶስቴ እዚች ጋር አንድ እዚህ ጋርም 3 እናድርግና በዚህ መልክ ማአት ላይን ከሆነ it is developed by አበበ ከበደ date October 10 2023 ብላችሁ ጽፉ። ይህንን ፓርት አውትፑት ላይ አናገኝም ማለት ነው። ይዘላል ኮምፓይለር ይህንን ስለሚዘል ማለት ነው። ስለዚህ በዚህ መልክ ኮሜንት መስራት እንችላለን ማለት ነው። ሶ አሁን በሚቀጥለው ክላስ ላይ እንዴት ከዩዘር ኢንፑት አክሰፕት እናደርጋለን፣ ሞር ቫሪብል ታይፒንጎች ስለ ሊስት ምናምን አብረን እናያለን። ለዚህ ቻናል አዲስ ከሆናችሁ ከዚህ በኋላ የምንለቃቸው ቪዲዮዎች እንዲደርሳችሁ ሰብስክራይብ በማድረግ
ይህንን ቻናል ፎሎ ማድረግ ትችላላችሁ። እንዲሁም እቺ ምልክት በመጫን ኢሚዲየትሊ እኛ የምንለቀው ነገር ማግኘት ትችላላችሁ ማለት ነው። ስለዚህ ጥያቄ ካላችሁ ያልገባችሁ ነገር ካለ ኮሜንት ላይ ሪፕላይ በማድረግ መጠየቅ ትችላላችሁ። እኔ ጊዜ ሲያገኝ ሪፕላይ አደርግላችኋለሁ ማለት ነው።